ኦፕሬተርና ጀነራል ማናጀር ናቸው። The next award is G-Power Challenge Award. To present this award, the owner of G-Power and 5-Star Elevator Manufacturing, Mr. Kevin, will be coming to the stage. እባካችሁ ሚስተር ኬቨንን ሞቅ ባለ ጭብጨባ ወደ መድረክ እንድትቀበሉልን በአክብሮት እንጠይቃለን። Give a warm round of applause to Mr. Kevin. Thank you again to G-Power for being our title sponsor of G-Power TikTok Creative Awards 2025. Hello. Okay. Finally, the G-Power show up. Okay, nice to meet you guys. Good evening. Let's wake it up. Already you're getting sleepy. Okay, cheer up, cheer up. I was very glad to be in this wonderful event and enjoy with more than 1,000 people together with a lot of fun. And we are giving a lot of reward as well. So today we also offer a special reward for 400,000. So let's giving the nominations. G-Power Award ምርጥ 5 እጩ ተወዳዳሪዎች አዶናይ፣ ቢኒ ባና፣ እዮብ ዘማርያም፣ ጄሊሳ፣ ዙላል ሁሴን። So guys, who is the winner? Adonai was been too many rewards. I didn't see it. So let me hear again. Who is the winner? Start with A. So, Mr. Adonai is the winner. Welcome. ሃትሪክ ሰርቷል አዶናይ በዛሬው ምሽት። ሌላ ሶስተኛ ሽልማቱ ነው። አዶናይ በጂ-ፓወር ቻሌንጅ የጂ-ፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል። እንኳን ደስ አለ አዶናይ። Congratulations to Adonai for winning the G-Power Challenge Award, powered by G-Power TikTok Creative Awards 2025, his third win of the evening. አቤት 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 እንዴት አባቱ እንደሚከብዱት አይ ኤኒዌይስ ደስ ብሎኛል። እንደገና እግዚአብሔር የመረጠው ማንም ሊያወድቀው አይችልም። እንግዲህ አንድ ነገር መናገር እፈልጋለሁ። እህቴ እዚህ ያለች፣ ወንድሞቼ እዚህ ያሉ ከመይ ሞኒና ስሙዕ ነግረኩም እንኳን ደስ አለህ አዶናይ። እሺ ሓንቲ ያዕኩዲ ደልየ ሰላም ሓፍተይ ብጣዕሚ ልፎቴኪ፣ ዳዊተይ ብጣዕሚ ልፎቴካ፣ ማትሶላ ሓወይ ብጣዕሚ ልፎቴካ፣ ማሚ ባብያ ብጣዕሚ ልፎቴኩም፣ ኣኹርዐኩም እየ ለይሓስብ ደቂ ዜራ ሓሙሽተ ዳ ገብርኤል ዓዲ ሓውሲ ዓዲ ሓቂ ዓዲሓ ደቂ መቐለ ኩለኹም እኒአኹም ዶ ይኸው ኣቑርዕናኩም ዶ ይሓኺ እወዳቸዋለሁ። ከካናዳ ወደዚህ ስመጣ ማለት ነው እህቴ ቤት ነው ያረፍኩት። ና አልጋ ልስጥህ እያለችኝ እሷ ምንጣፍ ነው ያደርኩት። እውነቴን ነው የምላችሁ። ውስጤ በጣም ድብር ተሰምቶኝ ነበረ። በጣም አፍሬ ነበረ። አስቡት ለ7 ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች ያቆየችኝ እና እውነት በጣም ትልቅ እፍረት ተሰምቶኝ ነበረ። ግን ያ እፍረት ይህ አዶናይ ገንብቶታል። ያ ስቃይ ይህ በረከት አምጥቶታል። ምንም ነገር አያወድቀኝም። ሁሉም ነገር ለምጃለሁ። ዝቅታን አይቻለሁ፣ ከፍታን ደግሞ አይቻለሁ። እናንተም ደግሞ እንደምታዩ 100% እርግጠኛ ነኝ። እወዳችኋለሁ። የታ አባቱ እንኳን ደስ አለ።
አዶናይ ሃትሪክ ሽልማቶችን 1 2 3 ብሎ ለቃቅሞ ወስዷቸዋል። እንኳን ደስ አለ አዶናይ። እንዲሁም በተጨማሪ የጂ ፓወር ቻሌንጅ አዋርድን በማሸነፍ የ400,000 ብር ተሸላሚ ሆኗል። እንኳን ደስ አለ። Thank you Mr. Kevin for awarding this present. በመቀጠል ቀጣዩን የሽልማት ዘርፍ የምንገልጽበት ጊዜ ላይ ደርሰናል። በስነ ጥበብ ሙያቸው የተካኑትን በቤስት አርቲስት ፔይንተር ፖኤት ኮንተንት አዋርድ ሽልማት እንሰጣለን። The next award is going to be the Best Artist, Painter, Poet Award. This award celebrates pure artistic expression, whether through brush strokes or poetic lines. This creative gives form from emotion and identity. የዚህ ሽልማት አሸናፊን የሚሸልሙልን ደግሞ የቢጂአይ ማለትም የኢንተርቴይንመንት ፓርትነራችን ቺፍ ማርኬቲንግ ኦፊሰር የሆኑት አቶ አብዱልከድር ማማ ናቸው። This award will be presented by BGI's Chief Marketing Officer, Mr. Abdulkadir Mamma. እባካችሁ የተከበሩ አብዱልከድርን ወደ መድረክ እንድትጠሩልን በአክብሮት እንጠይቃለን። BGI የኢንተርቴይንመንት ፓርትነራችን ስለሆኑ እጅግ ከልባችን እናመሰግናለን። እጩዎችም አሸናፊዎችም እንኳን ደስ አላችሁ ማለት እንፈልጋለን። ቢጂአይ ኢትዮጵያ ለኢንተርቴይንመንት እንዲሁም የአርቲስቶች አጋር መሆኑን ሁሌም የሚያስፈቅድ ድርጅት ነው። ወደፊትም የዚህ ቀጣይ ደጋፊ መሆኑን ማሳወቅ እፈልጋለሁ። አደይ ሙዚቃን እንደወዳችሁ ተስፋ አደርጋለሁ። ፕሊዝ ኮንቲኒው ቱ ኢንጆይ። ሌትስ ሉክ አት ዘ ኖሚኒስ። ቤስት አርቲስት፣ ፔይንተር፣ ፖኤት ምርጥ 5 እጩ ተወዳዳሪዎች ሀፍቴ፣ ቅዱስ ኤፍሬም፣ ኦቴ፣ ሲሳይ፣ ያቡ አርትስ። የ2025 የጂ ፓወር ክሬቲቭ አዋርድ አሸናፊ ሀፍቴ። እንኳን ደስ አለህ። Congratulations to our winner. የስነ ጥበብ ተሰጥኦን በመጠቀም ብዙ ተመልካቾችን አንባቢያንን እንዲሁም የስራዎቹን የሚያከብሩትን ቀልብ ስቦ የዚህ ውድድር አሸናፊ ሆኗል ማለት ነው። እንኳን ደስ አለ። Congratulations, Sape, for winning the Best Artist, Painter, Poet Award of G Power TikTok Creative Awards of 2025. እንኳን ደስ አለህ በድጋሚ። በጣም ነው የምታምሩት። በጣም ነው የማመሰግነው። በጣም ደስ ብሎኛል። ቴንክ ዩ ወሬን አነጭደር አበተን ሁንዲ ኬሰንዩ ጉዳይ ገለቶማ ኡልፋዳ ሚልካይን ኬኛቲ ፉፋ ijoolleen keenya kontentii afaan oromoo irratti hojjechaa jirtan jabaadhaa. afaan oromootiin hojjetanii akka biyyaatti dorgomuun ni danda'ama. ቴንክ ዩ እንኳን ደስ አለህ አቤ። አሸናፊያችንም እጩዎች የነበራችሁም እንኳን ደስ አላችሁ። አርቲስቶች በጣም በጣም እናደንቃችኋለን፣ እናከብራችኋለን። ቀጣዩ የሽልማት መርሃ ግብራችን ደግሞ አመቱን ሙሉ ምራቃችንን ሲያስውጡ የነበሩ አልፎም የምንጎመዥባቸውን ምግቦች በቀላሉ በቤቶቻችን ሰርተን መመገብ እንድንችል ቃል በቃል ቅደም ተከተሉን ጠብቆ ሲያስተምሩን የነበሩ ክሬተሮችን በቤስት ቲክቶክ ሼፍ አዋርድ የምንሸልምበት ጊዜ ላይ ደርሰናል። The next award celebrates the art of cooking and the joy it brings to millions online.
The creator we honor tonight has probably made all of us hungry, even at midnight, and that is a special power. The award of Best TikToker Chef. ይህንን ሽልማት ደግሞ የሚሰጡልን የዛሬውንም ዝግጅት እንዲህ ባማረ ሁኔታ በየበላን እየጠጣን እንድንዝናና ያደረጉን የአዶ ኬተሪንግ ድርጅት ባለቤትና ስራ አስኪያጅ የሆኑት አቶ ራሚ አብዲ ናቸው። This award will be presented by Ado Catering's owner and CEO, Mr. Rami Abadi. እባካችሁ የተከበሩ ራሚ አባድን ወደ መድረክ እንዲመጡ ጋብዙልን። ሞቅ ያለ ጭብጨባ ስጧቸው። አዶ ኪችን አብዛኞቻችን በመመገብ እናውቀዋለን። ዛሬ ደግሞ ለመሸለም ወደ መድረክ መጥተዋል ሚስተር ራሚ አባዲ። እንዴት አመሻችሁ? እንኳን አደረሳችሁ። እጩዎቹን አይተን እንመለስ። ቤስት ቲክቶክ ሼፍ ምርጥ 5 እጩ ተወዳዳሪዎች ካሌብ ዳንኤል፣ መለኛ፣ ማሚስ ኪችን፣ ሚስ ሹገር፣ ዚክራ። ማንም ያሸንፍ ይመስላችኋል? ሆዳችንን ሲያጮሁ ምራቃችንን ሲያስወጡ የነበሩ ክሬተሮች ናቸው። በሚሰሩት ምግብ በስልካችን ሽታው ራሱ ይደርሰን ነበር። የዓመቱ ቤስት ቲክቶክ ሼፍ ካሌብ ዳንኤል። ካሌብ ባንዛለ የዚህ የቲክቶክ ቤስት ሼፍ ሽልማትን አሸናፊ ይሆናል። ካሌብ እንኳን ደስ አለ። Congratulations to Caleb for winning the Best TikTok Chef Award for the G Power TikTok Creative Award 2025. ይሄ ነገር ከኪሎ በላይ መሰለኝ ይከብዳል። ምን ማለት ፈልጋለሁ፣ በፊታችሁ እንቆም የረዳኝን ያገዘኝን፣ ሰው አይሆንም ሲሉ ሰው ያደረገኝን፣ በደሙ የገዛኝን፣ ሞቴን የሞተልኝን ኢየሱስ ክርስቶስን ማመስገን ፈልጋለሁ። ወዳችኋለሁ። እንኳን ደስ አለህ ካሌብ ቤስት ቲክቶክ ሼፍ አዋርድ of G Power ቲክቶክ ክሬቲቭ አዋርድ በማሸነፍ። ቀጣዩ የሽልማት መርሃ ግብራችን የሚሆነው ደግሞ ቀደም ሲል ሆዳችንን ሲያስጎመዡን የነበሩት ብያቸዋለሁ። አሁን ደግሞ ሆዳችንን ይዘን በሳቅ እስክንሞት ድረስ የተለያዩ ኮንተንቶችን በማዘጋጀት የምናውቃቸውን በፈኒስት ኮሜዲ ኮንተንት በሴቶች ዘርፍ ሽልማትን እንሰጣለን። The next award celebrates the women whose comedy brought joy into our screens all year long. Their skits have caused outbursts of laughter in countless homes. ይህንን የሽልማት መርሃ ግብር ደግሞ የሚሰጡልን ለአሸናፊው የምንወዳትና የምናከብራት ወይዘሮ ሮማን አየለ ናት። እባካችሁ ወይዘሮ ሮማንን ወደ መድረክ ጋብዙልን። Please give a warm round of applause to the beloved Roman Ayala to give the best funniest comedy content in the female category. እንዴት አመሻችሁ? የ2025 ፈኒስት It's Bazi, Nezo, Utinas, Mita Graham. Funniest comedy.
funniest comedy. ነፂ ነፂ እንኳን ደስ አለሽ። ሁላችንም ጥርሳችን እንዳይከደን በማድረግ በምትሰሪያቸው ቪዲዮዎች ሁላችንም ደስተኞች ነን። ይህ ሽልማት ይገባሻል። ኮንግራጁሌሽንስ ነፂ። ነፂ እንኳን ደስ አለሽ። ሆዳችንን እያፈረፈረች የምታስቀን አመቱን በሙሉ እንኳን ደስ አለሽ። ዮዚማ ምን አለ? የቻላለ ሁላችሁንም በጣም አመሰግናለሁ። የእውነት አልጠበቅኩምም፣ ጠብቄያለሁም። ግን በመጀመሪያ እግዚአብሔር ይመስገን ለዚህ ክብር እንደበቃ ሞገስ እየሰጠ በሰው መወደድ እያሳየኝ በቃ ብዙ ነገር እያደረገ ለዚህ ያበቃኝ እግዚአብሔር ነው፣ ክብሩን ይሰጥ። በመቀጠል ቤተሰቦቼ፣ አጋዤ፣ ጓደኛዬ፣ እናቴ፣ ጓደኞቼ እንዲሁም ፎሎወሮቼ ኦ ማይ ጋድ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። አንዴ ዮዚማ ምን አለ? የቻላል ነፂ እንኳን ደስ አለሽ። ሸላሚያችን ከመድረክ ሳይወርዱ ሌላ ልዩ ሽልማት ይኖረናል፣ በዚሁ ዘርፍ ማለት ነው። ሌላ ልዩ ሽልማት ይኖረናል። አናቤላ፣ ህፃን አናቤላ አናቤላ እንኳን ደስ አለሽ። በፈኒ ኮንተንት በሴቶች ዘርፍ ልዩ ሽልማት አሸንፈሻል። Congratulations to Annabella for winning this special award for the funniest comedy award of G Power TikTok Creative Awards 2025. የለየት ያለ አዋርድ ሲሆን አናቤላ ጌታ አሸንፋለች ማለት ነው። ወደ መድረክ እየመጣች ትገኛለች። እባካችሁ ሞቅ ያለ ጭብጨባ በጣም ለዚች ታዳጊ ህፃን። አንድ ብቻ አይደለም፣ ሁለት ብቻ አይደለም፣ 3-4 ገጸ ባህሪያትን እየሆነች በራሷ ቪዲዮዎች የምናውቃት አና ናት። ከልጅነቷ ጀምሮ እናውቃታለን። አሁን ደግሞ ለዚህ መድረክ በቅታለች ማለት ነው። እንኳን ደስ አለሽ አና። ውሽ ስትራመድ ራሱ ስታሳዝን የኔ ፍቅር። እንኳን ደስ ያለሽ አና፣ እንዲሁም አባቷም እናቷም እንኳን ደስ አላችሁ። ኮንተንቱን ክሬት በማድረግ ጀርባ ያሉት የአና አባትና እናት እጅግ ክብር ያስፈልጋቸዋል። ትልቅ ጭብጨባ። እንኳን ደስ ያለሽ አና። ለአና ያንሳታል፣ ሞራሉ ያንሳል በእውነት። ሁላችንም አመስግናለሁ፣ ወዳችኋለሁ። እኛ እንኳን ደስ ያለሽ አና፣ እንዲሁም ለአባቷም ለእናቷም እንኳን ደስ አላችሁ። የሚያስቅ ኮንተንት አመቱን ሙሉ እንዲሁም ከዚህም አመታት በፊት ስትለቅልን የቆየችው አና ናት ያሸነፋችሁ። እንኳን ደስ አላችሁ። ቀጥሎ በተመሳሳይ ዘርፍ በወንዶች ሽልማት የምንሸልምበት ጊዜ ላይ ደርሰናል። ይህንን ሽልማት የሚሸልሙልን ደግሞ የዳይነስ ድርጅት ሴልስ ሪፕሬዘንታቲቭ የሆኑት ሚስተር ኡዚ ናቸው። The next award celebrates the male comedian who made us laugh again and again, and that is the true gift. The award will be presented by the sales representative of Dynas, Mr. Uzi. ሚስተር ኡዚን እባካችሁ ወደ መድረክ ጋብዙልን። Please welcome to the stage Mr. Uzi to present the award of funniest comedy content in male category.
አመቱን ሙሉ ስታስቁን ለነበራችሁ እናመሰግናለን። እናንተ ባትኖሩ እንግዲህ በምን እንደምንስቅ አናውቅም። በእርግጥ እጅግ እናመሰግናለን። በፈኒየስት ኮንተንት ክሬሽን በወንዶች ዘርፍ እጩ የሆኑትን አብረን እንመለከታለን። በወንዶች ዘርፍ አመቱ ሙሉ ሲያስቁን ፍልቅልቅ ሲያደርጉን የነበሩ ተወዳጅ ቲክቶከሮችን እንሸልማለን። መጠነኛ የቴክኒክ የስክሪን ብልሽት አጋጥሞናል። ስለዚህ ፈኒየስት ኮሜዲ ኮንተንት በወንዶች ምርጥ 5 እጩ ተወዳዳሪዎች አበቃል ደሳለኝ፣ ባምሌ፣ ኮሜዲያን ያሲኖ፣ ዶሚኒክ ኑሪ፣ ጸጋይ። Hello, guess who will win? It's Dominic! Dominic! እንኳን ደስ አለህ! እንኳን ደስ አለህ ዶሚኒክ! በተለያዩ የስኪት ስራዎቹ የምናውቀው ዶሚኒክ የዚህ የወንዶች የአስቂኝ ቲክቶከር አዋርድ ሽልማት አሸናፊ ሆኗል። ዶሚኒክ በጣም ነው የማመሰግነው። በመጀመሪያ ክብርና ምስጋና ለመድኃኒዓለም እዚህ እናንተ ፊት ላቆመኝ እናንተ ፊት ሞገስ ስለሰጠኝ ክብርና ምስጋና ለመድኃኒዓለም። በሁለተኛ ደረጃ እናንተ መድኃኒዓለም በጣም ነው የምወዳችሁ የአራዳ ልጆች፣ በጣም የማመሰግነው። ስታርቲንግ ፍሮም ዴይ ዋን የእውነት በጣም ሰፖርት አድርጋችሁኛል። ፎሎወሮች እዚህ ያላችሁ ቤት ያላችሁ ሁላችሁ ለመላው የአራዳ ልጆች ነኝ ገባለተ። በሶስተኛ ደረጃ እናንተ ፊት እዚህ ይሄ ፕላትፎርም እንጠቀም ቲክቶክ በጭራሽ ቲክቶከር ሆናለሁ ብዬ አስቤ አላውቅም። አመት ከ10 ወር ነው እናንተ ፊት እንድቆም ያደረጉኝ ሁሉም ጓደኞች ያሉ እዛ ጋር እባካችሁ አንድ ሞራል ስጡኝ። በጣም ነው ወዳችሁ፣ በጣም አመሰግናለሁ። ቴንክ ሶ ማች። መልካም ምሽት። ዶሚኒክ እንኳን ደስ አለህ። አሁንም ማሳቀን ቀጥል፣ እኛን ማዝናናት እንቀጥል። ጥሪ እናቀርብልሃለን። Congratulations to Dominic for winning this award. ቀጥሎ ሽልማቱን የሚያቀርቡልን የሽልማት መርሃ ግብሩ የሚሆነው በአጭር የቲክቶክ ፊልም ሰላምን፣ አብሮነትን፣ መተሳሰብን እንዲሁም ፍቅርን የሚሰብኩ ቪዲዮዎችን በመስራት ማህበረሰቡን የሚያቀራርብ ቪዲዮ የሰሩትን በቲክቶክ ሾርት ሙቪ ኦፍ ዘ የር ሽልማት እንሸልማቸዋለን። The next award celebrates cinematic brilliance in short form, preaching peace, love, and unity. ይህንን ሽልማት ደግሞ የሚሸልምልን በተለያዩ ፊልሞች ላይ የምናውቀው ታዋቂው አርቲስት ነባ ኢድሪስ ነው። Presenting this award is one of Ethiopia's finest actors and filmmakers, Neba Idris. ነባን እባካችሁ ወደ መድረክ ጋብዙልን። Warm round of applause for Neba Idris.
ዓመት ዛሬ የሚሻሻለው እንግዲህ ፊልም ሰሪነት በፈጠራ ይጀምራል። ቲክቶክ ደግሞ እንደሚታወቀው የፈጣሪዎች መናኸሪያ ነው። አጭር የቲክቶክ ፊልም የሚሰሩንን ድንቅ ልጆች እናያለን። ቲክቶክ ሾርት ሙቪ ቪዲዮ ኦፍ ዘ ይር ምርጥ 5 እጩ ተወዳዳሪዎች ቤንጂ፣ እንሂድ በጫካ፣ ኢትስ ባዚ፣ ጆጆ፣ ሲላምላክ። አጋጣሚ ሆኖ ሁሉንም በቅርብ አውቃቸዋለሁ። በጣም ነው የምወዳቸው። ወደ ፊልም አብሬያቸው መስራት ፈልጋቸው ልጆች ናቸው። በጣም ጀግኖች ናቸው ሁሉም። ቤጂ ኮንግራቹሌሽንስ ቤጂ ምርጥ የቲክቶክ ሾርት ሙቪ ኦፍ ዘ ይር አዋርድ አሸናፊ ሆኗል። ድንቅ ጥበብ ነው ያሳየን በዛ ሾርት ሙቪ። እንኳን ደስ አለ። Congratulations to Benji for winning this award. It's a well-deserved award for Benji. Benji እጅግ በጣም እንኳን ደስ አለ። እኛም ደስ ብሎናል። ፊልሞችን አጫጭር ፊልሞች በስልኮቻችን አስገራሚ መሆን እንዲችሉ ያሳዩ እጩዎችና እንዲሁም ይዘት ፈጣሪዎች ነበሩ የተመለከታቸው፣ እንዲሁም የተወዳደሩ ማለት ነው። ከዛ ዘርፍ እንግዲህ ቤንጂ አሸናፊ ሆኗል። ይገባዋል ብሉ ሲያን ለቤንጂ ይህን አጭር ፊልም ሲሰራ እንደሚያሸንፍ ነገር ነበር። ቤንጂ እንኳን ደስ አለ። እንዴት ናችሁ? ደህና መሻችሁ? በመጀመሪያ እግዚአብሔር ይመስገን። ከዛ አምና ይሄን ዋንጫ እኔ ነኝ መጥቼ ወሰድኩትና ዘንድሮ ቲሞቼ መጥተው እንዲወስዱ ነው የምፈልገውና አንዴ ቲሞቼ ወደ መድረክ ጥሩልኝ። ሁላችሁ ባባ ኬማ ሁላችሁ ዛክ ሁላችሁ አንዴ ወደ መድረክና ማሚዬ በተለይ ደግሞ ማሚ እናቴ ሆና የምትሰራው ማሚዬ ሳራዊ ትባላለችና የጓደኛዬ እናት ናት። አዋሳ ድረስ ወስጃት ነው አዋሳ ድረስ በመኪና ወስጃት አንከራራቼ ነው ያሰራዋልና በተለይ ሳምንታን እንድትወስድ እንፈልጋለን። ሙሉ ቲም አባላት አንዴ እና አንዴ አብረን እንውሰድ። TikTok Short Movie of the Year Award ቤንጂ አሸንፏል። እንዲሁም ቲሙ እንኳን ደስ አላችሁ፣ አንተንም እንኳን ደስ አለ። ሞራል ያንሳል። ለቤንጂ ብቻ ነው ሞራል የምትሰጡት። ለሙሉ ቲሙ ያ ቪዲዮ ሁላችሁ ጋር እንዲደርስ እዚህ ጋር የምትመለከቷቸው እንዳለ የራሳቸውን አስተዋጽኦ አድርገውልናል። ይህንን አዋርድ ቤንጂ ዋንጫውን እንዲያነሳ ያደረገው ቲም ይህንን ይመስላል። እንኳን ደስ ያላችሁ፣ እንኳን ደስ አለ። ይሄ ሁሉ ቲም ማለት ነው ከአዲስ አበባ አዋሳ ድረስ ሄዶ ነው ያንን ሾርት ሙቪ የሰራና በጣም በእናንተ በጣም ማመስገን ስለምፈልግ ነው። በጣም ማመሰግነው። ገና ብዙ ነገር እንሰራለን አብረን። ከዛ ማሚ ደግሞ እንድመርቃችሁ ፈልጋለሁና ማሚ መጣ መርቃችሁ ደስ ይለኛል። እንደምን አመሻችሁ። እግዚአብሔር ይመስገን ለዚህ ያበቃን አምላክ ድንግል ማርያም ክብሩ ይስፋ። እኔ በጣም የሚገርመው ለካ እንትን ነበረኝና የታመቀ ነገር ነበርና እንዳወጣው ያደረጉኝ እነዚህ ቲሞች ናቸው።
ላስቲር ማሸንፈዋል። አሁንም እንደዚሁ በጣም ነው ደስ የሚለው። ማመሰግነው በጣም ነው ማመሰግናችሁ። በጣም ጨዋች ነው ያከብሩኝ ነበረ። በጣም ትልቅ ደግሞ ሀሳቡ ትልቅ ስለሆነ የያዙት ሀሳብ ካየው በኋላ ነው ለመስራት እንትን ያደረግኩት። ምክንያቱም በሀገሬ በኢትዮጵያ አልደራደርምና ሀገር ነው እንትን የሚያደርገው። ልጆቼ የምመክራችሁ ታሪኮቻችንን ከአባቶቻችን እኛ ከአባቶቻችን እናንተ ደግሞ ከኛ እየወሰዳችሁ የራሳችሁ ታሪክ እየጨመራችሁ አገራችን ኢትዮጵያ ከፍ እንድናረጋት ነው። በፍቅር እንኑር ነው ብለው በቃ ፍቅር ይኑረን እና እንችላለን ትችላላችሁ። ይሄ ትውልድ ደግሞ በጣም ትልቅ ትውልድ ነው። እድሉን በደንብ በዚህ በሶሻል ሚዲያውም በጣም ትልቅ እዛላለ በጣም ብዙ ክሬቲቪቲዎች እየታዩ ነው በዚህ በቲክቶክ እና ለመልካም ነገር ተጠቀሙበት እና ጥሩ ነገር ነው። ሀገርን ያሳድጋል። በረቱ እላለሁ። ቤንጂዬ በጣም ጀግና ነው። ሁላችሁንም በጣም ጀግና ነው። እውነት እግዚአብሔርን በእውነት በጣም እየለፉ ነው የሰሩትና ነው እባካችሁ አመስግኗቸው። ይሄ ልጅ በጣም እናመሰግናለን። እንኳን ደስ አለ ቤንጂ፣ እንዲሁም ሙሉ ቲሙ እንኳን ደስ አላችሁ። ኮንግራቹሌሽንስ ኤቭሪዋን። ይህንን ቪዲዮ ለሁሉም እንዲደርስ የራሳቸውን